ጫን ያለው መጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በጉድ ቪዲዮ መጥቻለሁ። የብሩኬ መጀመሪያ ፍቅረኛ ነበረች ብሏል። እንግዲህ እውነቱን ተናግሯል። ትላንት አብዳለች ቲክቶክ ላይ። እንግዲህ ብሩኬ መቼም ከልቤ ውስጥ ፍቅሩ ሊጠፋ አልቻለም። ሆዴ ልጁን በሆዴ ይዤ ፍቅሩን በልቤ ይዤ እያለች እንግዲህ ቲክቶክ ላይ እየተመዋዘዘች መታለች። የሚገርም ነው። ሴቶች ግን ምን ሆኖ ነው? ከምር ነው ምላችሁ። የኢትዮጵያ የቡታጅራ ዩቱበሮች የሚከታተሉ ሴቶች ሳያብዱ አይቀሩም። እውነት ጤናማ ናቸው። ግን ሆዷ ደግሞ እኮ እርጉዝ ነው። እውነት ልጅ ይዛለች፣ በሆዷ ልጅ ይዛለች። ግን እያስረግዛት ሰውዬ ብሩኬ ጋር እንዲህ ስትሟጠጥ ዝም ነው የሚላት ግን ወይኔ የዘመኑ ወንድም እኮ ዜሮ ነው ክላስ፣ ምንም ጥቅም የለውም። ባልም ከሆነ እንዲህ ለሚዲያ ብላ ለቪዲዮ ብላ ፍራንክ ሰው ልታረግ ብላ ልጅ በሆዷ ይዛ እንዲህ ስትሟዘዝ ዝም ብሎ ያታል። ግን ማታ ሚስቴ ናት ብሎ አብሮ ያድራል አንድ ቤት ውስጥ። ይሄ ነው የገረመኝ። እኔ ከምር ነው ምላችሁ፣ በጣም ነው የሚያስጠላ። ጊዜው ተበላሽተዋል። አክሩ ዘማን ማለቂያ ጊዜ የሚባለው ነገር ነው መሰለኝ የመጣው። ሴቶች ባል እያላቸው ባለትዳር መሀል እየገቡ ሙጥጥ የሚሉት፣ ባል ሳይኖራቸውም ሌላ ባል ሚስት የሌለው እያለ ባለትዳር መሀል እየገቡ እንዲህ ሙጥጥ የሚሉት ነገር በጣም ያስጠላ። እውነት ጊዜ ያስፈራል። ጊዜ ያስፈርተዋላችኋለሁ ውዶቼ። ልቦና ይስጣቸው። ምን እንላለን እንግዲህ። ብሩኬ ጋሽዬ ትላንት ሁሉንም ነገር አንዳንድ ነገር አስተካክሏል ብለን እንገምታለን። ትላንት ሀይሜን ተቆጥቷል። ሀይሜ እንደውም በንዴት ነው ከነሱ የተለየችው የሄደችው ማለት ነው። ብሩኬን ወድሃለሁ፣ አንተ እውነታውን ንገረኝ፣ አንተ ያለውን ነገር ከመጀመሪያ ጀምሮ ንገረኝ ብሎታል። እንግዲህ አባት ማለት እንደዛ ለልጁ ሳያዳላ ለሀቅ ባለቤቷን ብሩኬንን ይወድሃለሁ፣ ሀቁን ንገረኝ እያሉ እንግዲህ እሱ የመጀመሪያ ማቃት ጓደኛ የነበረች፣ ከዛ በኋላ ግን ወደ ሀይሜ እንግዲህ ከመጣ በኋላ አሁን ተለያይተናል፣ አላቃትም፣ አታቀኝም በሚል መልስ መልሷል። መጀመሪያ ነበረች እንግዲህ እሳቸውን ወንድ ልጅ ስለሆኑ ወንድ ሰው ለሆኑ መልሱን ከወሰዱ በኋላ ሀይሚን እንግዲህ አንድ ሴት መታ አረገዝኩ፣ ነገም አንዷ መታ አረገዝኩ፣ ከዛ በኋላም አንዷ መታ አረገዝኩ ብትል ስንት ሴቶች 6-7 ሴቶች እየመጡ አረገዝኩ ቢሉ አንቺ እንዴት ነው የምትሆኝ? ሁሉንም እየተቀበልሽ ነው እንዴ የምትኖሪው? መጨረሻሽ ህይወትሽ እንዴት ይሆናል ብሎ ተቆጧት። እንግዲህ በጣም እውነቱን እንዴት አወቅሽ? በምን አወቅሽ ሲሏት እንዴት ነው ጋሽዬ? እንዴት ነው ማላቀው? ሲተኛ ወይ አንሶላ ሲጋፈፍ ግድ ማየት አለብኝ እንዴ በሚል አብዳለች። እንግዲህ እኛ ሴቶች ትዕግስት የለንም። በተለይ የምንወደው ሰው ሴት በመሀል ገብታ አይደለም ልጅ እርጉዝ አርግዣለሁ ከሱ ብላ ይቅርና ሆዷ እየታየ ይቅርና ሀሜት ነገር ትንሽ ነገር በምንወደው ባላችን ብንሰማ ዝም አንልም። ስልክ ላይ ራሱ ትንሽ ነገር ብናይ ትዕግስት የለንም ማለት ነው። ትንሽ ወንዶች ይሻላሉ እንጂ በእንደዚህ ነገር እኛ ሴቶች ሁላችንም ነን። አይፈረድም። እሷም ስለምትወደው ነው በዚህ ደረጃ እየተናገረችውም በዚህ ደረጃ የተጎዳችው። እንግዲህ ሀይሚዬ አይዞሽ፣ ወደ ራስሽ ተመለሽ እንበላት። እቺ ልጅ ግን ይዞ የሚያስራት ጠፍቷል። ከምር ነው ላችሁ። ማን ነው ይዟት የሚያስራት? ጋሽዬ ያሳስሯት እንጂ የሚያውቋት ከሆነ እንግዲህ ቡታጅራ የሀይሚዬ ጓደኞችም ተለያየ ቪዲዮ እየለቀቁ ነበር። ትላንትም እየተናገሩ ነው እንግዲህ ልጁን የእሱ እንዳልሆነ የሌላ ሰው መርጉዝ መሆን እርጉዝ ናት ግን የሌላ ሰው ነው ሆዷ ውስጥ ያለው እያለች አንዷ ጓደኛም ስትናገር ነበር። 2 ቪዲዮ ተለቅቄያለሁ ትላንትና በቀደም። ይሄን እኛም እናውቃለን ብለናል። እንግዲህ አሁንም ያው ሆዷን እያሸች ሆዷን እያዘች ልጁን በሆዴ ተሸክሜ ፍቅሩ ከልቤ ላይ ጠብሏል፣ ፍቅሩ ከውስጤ ሊያልቅ አይችልም በማለት እንግዲህ እያበደች ነው ያለችው። ይዞ የሚያስራት ጠፍቷል። እንግዲህ ሴቶች በዚህ ልክ ሲያብዱ በጣም ነው የሚያስጠላ። ከሄረሜላ ጋር የዚች ደግሞ እንደውም ጫና ለመሰለኝ። ሄረሜላ እንኳን ነፍሰ ጡር አይደለችም። ያው በትዳር መሀል እየገባች ነው እየበጠበጠች ያለችው እሷ። እቺ ደግሞ ነፍሰ ጡር ነኝ እንግዲህ ስሟ አንዴ እንትን ብሏል። የመጀመሪያ ፍቅረኛ ነበረች አለ እያለ ነው እንግዲህ ብሩኬ ባለፈው አሁንም ነበረች እያለ ነው እንግዲህ መጀመሪያ ፍቅረኛ ስለሆነ አሁን ስለተዋት እንግዲህ ስለተጣለች ሀይሚን ነው
በደንብ አድርጎ ይዟት ያለ በፊት የተወቹን ዛሬ ከሀይሚ ጋር ጥሩ ደረጃ ጥሩ ሁኔታ ላይ ሲደርሱ ማበድ ጀመረች። አረገዝኩ የሱ ነው በማለት ጀመረች። ከሌላ ሰው አምጥታ የሱ ነው ማለት ጀመረች ማለት ነው። አሁን እንግዲህ ይኸው ዛቻ ሁሉ ሳይቀር ቲክቶክ ላይ እየመጣች እያበደች ነው፣ ሁዷን እያሸች ማለት ነው። እየጨፈነች ሚጥ እንደያዛት ሰው ገመር ነው ብላችሁ እየጨፈነች ሚጥ እንደያዛት ሰው አብዳለች። እንግዲህ ምንም ማድረግ አይቻልም። ምንድን ነው ልቦና ይስጥሽ ነው ምንላት፣ ሌላ ምን እንላታለን? እንግዲህ ጋሽዬ አባታችን እንደያዙት ጨበጣ አድርጎ እንደያዙት ደህና ቦታ እንዲያደርሱ እንመኛለን። ትላንትም ያው የተወሰነ ይዞታል ከሙዬ ጋር ከብሩኬ እናት ጋር እንግዲህ ተመካክሮ ሰላሙን እንደሚያወርዱ ሀይሜንን በረድ እንደሚያደርጓት እርግጠኛ ነን። ትላንት ራሱ በጣም ተናግሯታል። ሀይሜ ወደ ራሷ እንድትመለስ ዛሬ ነገ እንደዚህ ነገር ሊፈጠር ይችላል፣ አንቺ እስከ መቼ ነው እንደዚህ የምትሆኚው እያሏት ነበር። እንግዲህ አሁንም ሰላም እንደሚያወርዱ የብሩኬ እናትም ባለፈውም እሷ በዚህ ደረጃ እንዲህ አብደው ነበር። በዚያ ልክ እንደዛ ሲሆኑ አሁን እንግዲህ ተቆጥታ ከሚፍታ ጋር ያስታረቀችው እናትዮ ነበረች። አሁን ደግሞ ጋሽዬ ጀምረዋሉ። እንግዲህ ጋሽዬ እንደሚያስታርቁ ተስፋ እናደርጋለን። እናትየውም እንደዛ ማለት ነው። እናትየው ጋር ጋሼ ካቃታቸው ራሱ እናትየው ጋር አንድ ላይ ሆነው ሰላሙን ያወርዳሉ። እንግዲህ ምንም ማድረግ አይቻልም። ይሄ ሚዲያ ሲባል እብድ መንደር እብድ ነው የሚያደርገው ሰውን። ብሩኬ ያውቀ ሆነ ሀይሚ ያውቀ ሆነ እንደዚህ የምትሆነው ሳያውቁ እንደዚህ በመሀላቸው ገብታ ብጥብጥ እያደረገች የሆነ አናቅም። ብቻ መጨረሻውን ለማየት ያብቃን። መጨረሻው እንግዲህ ደግሞ ያው ወይ ሰው ሲያስታርቃቸው ነው የሚያልቀው እንጂ ፕራንክ ነበር እንደዚህ ነበር ውሸት ነበር አይሉም። እንግዲህ ችግሩ ይሄ ነው። ግን ኦዲየንስ እናንተ ተረጋጉ። እንግዲህ የሀይሚ የብሩኬ ጨረቃ ፋሚሊ ሆናችሁት መጨረሻውን እናያለን። ተረጋጉ፣ አትጨናነቁ። እችኛዋ ልጅ ግን ይዟት የሚያስራት ሰው ቢኖር ጥሩ ነበር። ጭራሽ ሆነ ብላ ቲክቶክ ላይ ማበድ ጀመረች። እንግዲህ ማበድ እኔ ሳይ ጫን ያለው መጣ ነው ያልኩት። ሌላ ምን ይባላል? ሌላ ምንም አይባልም። እንግዲህ ልቦና ይስጣቸውን እንደዚህ አይነት ሴቶች ያጥፋልን እንበል። እውነት ብዙ ባለትዳር መሀል እያገቡ ይሄ ሚዲያ ስለሚያውቅ ነው እንጂ ሚዲያ ማያውቅ ለሚዲያ ማይታወቁ ብዙ ባለትዳር መሀል እየገቡ ብጥብጥ እያደረጉ ያሉ ሴቶች አሉ። ብዙ ናቸው የምናውቀው። ልቦና ይስጣቸው። ከምር ነው የምላቸው። ሰው ጥንድ መሀል ገብቶ አይበጠብጥም። እንግዲህ በጥብጣቸውና እና ሌላ ምንም የሚደረግ ነገር የለም። እንግዲህ ምንም የሚባል ነገር የለም። ይሄንኑ ነው የምንለው። ሀይሚያ አይዞሽ፣ ብሩኬ አንተም አይዞክ። ሰላም ይፈጠራል። ጨረቃ ፋሚሊዎች እናንተም ተረጋጉ እላችኋለሁ።